ሰላም ጤና ይስጥልን የዚህ የዩቲዩብ ተከታታዮች፣ ዛሬ ደግሞ የምናየው ዲሊንክን ተጠቅመን እንዴት ነው የዲሊንክ ሞደም ላይ አይፒን ኮንፊገር የምናደርገው የሚለውን አንድ ላይ የምናየው ይሆናል ማለት ነው። ኦኬ፣ በመጀመሪያ ያ ስልካችንን ከዋይፋያችን ጋር ካገናኘን በኋላ ብሮዘራችንን ከፍተን የትኛውን ብሮዘር ያ ክሮም የተሻለ ነው ከሌሎቹ እሱ ላይ ከላይ ሰርች ባሩ ላይ ምንድነው የምናደርገው 192.168.1.1 ብለን ሰርች እናደርገዋለን። ኦኬ 192.168.1.1 ብለን ሰርች እናደርጋለን ማለት ነው። እሺ ከዛ በኋላ እዚች ጋር አድሚን የምትላለች ከላይ ይሄኛውም በተመሳሳይ በስሞል ሌተር አድሚን ብለን እንገባለን ማለት ነው። ከዛ እዚች ጋር ሎጊን ኦኬ ከገባን በኋላ ይሄንን እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ እዚች ጋር ኢንተርኔት ሴትአፕ የምትለዋን አንዴ እናካታለን። ከዛ እሱን አንዴ ከነካን በኋላ እዚች ጋር አይፒ ሲሆን 8 እንላለን። ቪፒአይን እዚች ጋር 81 ከዛ እዚች ጋር ቻናል ሞድ የምትለዋን እዚች ጋር ባይ ዲፎልት ብሪጅ ሆኖ ስለሚመጣ እኛ ምንድነው የምንመርጠው ስታቲክ ዲኤችሲፒ ስታቲክ አይፒ የሚለውን አንዴ እንመርጣለን ማለት ነው። ከዛ እሱን ከመረጥን በኋላ እዚች ጋር ሎካል አይፒ አድሬስ የሚል አለ። ከታች ኔት ማስክ የሚል አለ። እዚች ጋር ከጎን ሪሞት አይፒ አድሬስ የሚል አለ። እዚች ጋር ምንድነው የምናደርገው ከቴክኒሻኖቹ ያገኘውን አይፒ እዚች ጋር እንሞላዋለን ማለት ነው። 10 ዶት አሁን እነዚህ እኛ አካባቢውን እዚህ አካባቢ የሚሰራበትን ተጠቅሜ እንዴት ኮንፊገር እንደምናደርግ አሳያችኋለሁ። 84 ዶት 6 ዶት እንደዚህ ቢሆን አሁን ለምሳሌ እዚህ ጋር ምንድነው የሚሆነው ኔት ማስኩ 255 ዶት 255 ዶት 0 ዶት 0 ነው የሚሆነው ማለት ነው። እኔ አክቹአሊ እዚች ጋር አስገብቼ ስለሆነ 255 ዶት 255 ዶት 0 ዶት 0 ይሆናል ማለት ነው። ከዛ እዚህ ጋር ሪሞት አይፒያችን አይፒ አድራሻችን ምንድነው የሚሆነው ማለት ነው 10 ዶት 84 ዶት 0 ዶት 1 ነው የሚሆነው ማለት ነው። ስለዚህ እነዚህን ኢንፎርሜሽኖች ሙሉ ከቴክኒሻኖቹ ማግኘት ትችላላችሁ፣ ወይ ጠይቃችሁ ወይ መጀመሪያ ሲገባላችሁ ሊሆን ይችላል። ለብልሽት ሲመጡ ለማስተካከል ሲመጡ ይህን ሙሉ ኢንፎርሜሽን ከነሱ ማግኘት ትችላላችሁ ማለት ነው። ኦኬ እንቀጥል። ከዛ ምንድነው የምናደርገው እዚህ ጋር አድ እንለዋለን። ኦኬ ሶ ይቅርታ ኦኬ እዚች ጋር ስምንት እዚህ ጋር 81 1
881 በድጋሚ እዚች ጋር ስታቲክ አይፒ ኤችሲፒ ስታቲክ አይፒ እዚህ ጋር 10.84 ዶት 76 ብል ኦኬ። ሶ እኔ አይፒ የተጠቀምኩት ጀስት ለማየት ስለሆነ 10.84.6.76 ነው። እሺ ኔት ማክሱ ያው ከቅድሙ ጋር ምንም ልዩነት የለውም። 255.255.0.0 እሺ ሪሞት አይፒ አድሬስ የሚለውን 10.84 እሺ .0.1 ይሆናል ማለት ነው። ስለዚህ እነዚህን ሙሉ ኢንፎርሜሽኖች መጀመሪያ ኮንፊገር ሲደረጉ ከቴክኒሻኖቹ እንደየአይፒው ስለሚለያይ እነሱ የሚጠቀሙት አይፒ እና ኔት ማስክ ወይም ነው ሳብኔቱ ምን እንደሆነ ሪሞት አይፒ አድሬስ ዲፎልት የምንለው የትኛው እንደሆነ መረዳት አለባችሁ ማለት ነው። ለምን እንደየቦታው ስለሚለያይ። እሺ ከዛ በኋላ እዚህ ጋር ምንድነው የምናደርገው? እዚህ ጋር አድ እንለዋለን። ሶ በዚህ መልኩ አይፒውን ይዞልናል ማለት ነው። ሶ ኮንፊገር ያደረግነውን እንደዚች ማየት እንችላለን። ይሄንን ከጨረስን በኋላ ምንድነው የምናደርገው? አድቫንስድ ላይ መተን ዲኤንኤሱን እንትን ማለት አለብን። ዲኤንኤሱን መስጠት ስላለብን ኦኬ አድቫንስ ከዛ እዚች ጋር ዲኤንኤስ የምትላለች ዘቅ ስትሉ ከዛ የመጀመሪያዋን ዲኤንኤስ አንዴ ክሊክ እናደርገዋለን። አንዴ ክሊክ ስናደርገው ምንድነው የሚመጣው? አቴንድ ዲኤንኤስ አውቶማቲካሊ እዚህ ጋር አሁን አውቶማቲካሊ ሳይሆን እኛ የምንፈልገው ምንድነው ማኑዋሊ መሙላት ነው የምንፈልገው። ስለዚህ እዚች ጋር ማኑዋሊ ነው ማለት ነው ዲኤንኤሶቹን የምንሞላው 213.56.96.166 ብለን እንሞላዋለን። 213.55.96. ይሄ ኮመን ነው የትኛውም ቦታ ላይ መጠቀም የምንችለው ነው ማለት ነው። ከዛ እዚች ጋር 213.55.96.148 የሚለውን ፋስት የሆነውን ዲኤንኤስ ጎግል ላይም ሰርች አድርገን ማግኘት እንችላለን ማለት ነው። ዲኤንኤስ 3.8 ዶት የጎግል 8.8 ይሄን ተጠቅመን እዚች ጋር የትኛውም ቦታ ላይ ቢሆን ይሄ ችግር የለውም። አፌክት የማያደርገው ነገር ስለማይኖር ይሄንን ተጠቅመን ኮንፊገር ማድረግ እንችላለን። ስለዚህ እዚች ጋር ምን እናደርጋታለን? ከሞላን በኋላ አፕላይ እንለዋለን ማለት ነው። አፕላይ ስንለው ምንድነው አሁን ኮንፊግሬሽኑን ይዞልናል ማለት ነው። እንደያዘልን ያው ድጋሚ አሁን ብንገባ ቀደም አውቶማቲካሊ ነበር፣ አሁን ዲኤንኤሱ ማኑዋሊ ይዞታል ማለት ነው። ስለዚህ ከጨረስን በኋላ ምንድነው የምናደርገው? እንዴት ነው ስሙንና ፓስወርዱን የምንቀይረው የሚለውን አንድ ላይ ዋይልድስ ሴትአፕ የሚል አለ። እዚች ጋር ይኸው ሴኩሪቲ የምትል ስላለች እዚች ጋር መጣን። ያው እዚች ጋር WPA2 ሚክስድ የሚለውን እንመርጥለትና እዚች ጋር እኛ የምንፈልገውን ፓስወርድ ኢንክሪፕሽን የሚለውን እዚች ጋር WPA2 ሚክስድ የሚል አለ የመጨረሻው ማለት ነው። ከዛ እዚች ጋር መተን የምንፈልገውን ፓስወርድ እንሰጠዋለን ማለት ነው። በነገራችን ላይ የማይገመትና ጠንካራ ፓስወርድ መሆን አለበት። ካራክተሮችን እና ፊደል ቁጥርን ያማከለ መሆን አለበት ሞር ስትሮንግ እንዲሆንልን ማለት ነው። ከዛ እዚች ጋር እኔ ዝም ብዬ እሺ ቴስት ብዬ 1 2 3 ብዬ እዚች ጋር አፕላይ ለዋለሁ ማለት ነው። አፕላይ ልክ ስለው ከሞደሙ ያስወጣኝና ከእንደገና
ይህንን ፓስወርድ ተጠቅሜ መግባት አለብኝ ማለት ነው። ከዛ ከገባሁኝ በኋላ ምንድነው የማደርገው? እዚች ጋር ይኸው ስሙን ደግሞ መቀየር ከፈለኩኝ አሁን ያለው ስሙ አሁን የኔ ለምሳሌ ዲቴክ የሚል የቻናላችን ስም ነው ይዞ ያለው። አሁን እዚች ጋር እኔ ራሱን እጠቀመዋለሁ። እናንተ ግን የምትፈልጉትን እዚች ጋር ኤስኤስአይዲ የሚለውን እዚች ጋር ስሙ ስለሆነ እዚች ጋር ኤስኤስአይዲ የሚለውን የፈለጋችሁትን ስም ማስገባት ትችላላችሁ ማለት ነው። ከዛ እዚች ጋር ራዲዮ ፓወር የሚለውን ይሄንን የሚሄደውን ርቀት 100% በጣም እንዲሄድላችሁ ከፈለጋችሁ 80 አለ 50 25 እና 10 እነሱንም ማስተካከላችሁ። እኔ አሁን ለምሳሌ 100 ላይ ላድርገውና ከዛ እዚች ጋር መጥቼ አፕላይ እለዋለሁ ማለት ነው። ልክ አፕላይ ስለው ስሙንም ይቀይርልኛል። ከዛ ራዲዮ ፓወር ማለት የሚሄደውን ከቨር የሚያደርገውን እንትኖቹን በዚሁ ሶልቭ ያደርግልኛል ማለት ነው። ስለዚህ ስለተከታተላችሁኝ በጣም ነው የማመሰግነው። ቻናላችንን ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ